አሳዛኝ መረጃ የእሳትና አደጋ ስጋት ስራ አመራር ኮሚሽን አምቡላንስ ሹፌር የነበረችው ወይዘሮ አበባ አሰፋ ጥቅምት 26 ቀን 2018 ዓ.ም በስራ ላይ እንዳለች በድንገት ህይወቷ አልፏል። የቀብር ስነ ስርዓቷም ዛሬ ጥቅምት 27 ቀን 2018 ዓ.ም ከቀኑ 6 ሰዓት በእንጦጦ ኪዳነ ምሕረት ቤተክርስቲያን ይፈጸማል። የእሳትና አደጋ ስጋት ስራ አመራር ኮሚሽን አመራርና ሰራተኞች በወይዘሮ አበባ አሰፋ ህልፈት የተሰማቸውን ጥልቅ ሐዘን ይገልጻሉ። በጣም ልብ ይሰብራል። ስራ ላይ ያለች ህይወቷ ማለፉ በርካቶችን እንባ ያራጨ ክስተትና ልብ የሰበረ ክስተት ሆኗል። እሳት አደጋ ሰራተኛ ከዚህ በፊት ደግሞ ሁለት ሰው ነፍስ አድኖ ራሱን የሰዋ በጣም በሚያሳዝን ሁኔታ እስከ ህይወት መስዋዕትነት የከፈለ ጀግና ልጅ ነበረ። እንደዚሁ ደግሞ እቺም ስራ ላይ ያለች ህይወቷ እንዳለፈ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላቸው መጣሁት። እጅግ ልብ ይሰብራል። በርካቶችን እንባ ያራጨ ክስተትን በማስመልከትም ነው ለእናንተ ይዤላቸው መጣሁት። እስካሁን ድረስ አብሬያችሁ በዚህ አጫጭር መረጃ ያቆየሁት ሚኪ ነኝ ከሚኪያስ ኒውስ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ ያገኙ። ሰላም ቆዩልኝ።